ማርያም በሚል ርዕስ የተወሰኑ ደቂቃዎች ቆይታ እናደርጋለን። የመጀመሪያው ያው ማርያም የሚለው ስም በመጽሐፍ ቅዱስ ውስጥ እመቤታችንን ጨምሮ 8 ማርያም ተብለው የሚጠሩ ሴቶች አሉ። እመቤታችንን ጨምሮ ማርያም ተብለው የሚጠሩ 8 ሴቶች አሉ በመጽሐፍ ቅዱስ ብቻ። ከመጽሐፍ ቅዱስ ውጪ በስንክሳር፣ በገድላት፣ በድርሳናት፣ በሌሎች አዋልድ መጽሐፍ ስማቸው ማርያም ተብለው የሚጠሩ እንደነ ማርያም ግብፃዊት ያሉ ሌሎች በጣም ብዙ ሴቶች አሉ። በመጽሐፍ ቅዱስ ግን ማርያም ተብለው የሚጠሩት 8 ሴቶች ናቸው። በቅዱስ ሉቃስ ወንጌል የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የድንግሊቱ ስምም ማርያም ነበረ ብሎ ይጠቅሳል። ቅዱስ ሉቃስ ለእመቤታችን ስለ ቅድስት ድንግል ማርያም በጣም ሰፊ ቦታ ሰፊ ስፍራ ሰጥቶ ከጻፉ ወንጌላውያን አንዱና የመጀመሪያው። ሉቃስ ማለት በእኛ ሊቃውንት አተረጓጎም አቃቤ ሥራይ ብለው ይጠሩታል። አቃቤ ሥራይ ማለት ባለ መድኃኒተኛ ወይም ሐኪም ወይም ፊዚሽያን ማለት ነው ሉቃስ ማለት። ይህንን የእኛ ሊቃውንት ሲያብራሩ ቀድሞ አቃቤ ሥራይ ዘሥጋ ነበር፣ በኋላ ግን አቃቤ ሥራይ ዘነፍስ ሆኗል። ቀድሞ የሥጋ ሐኪም ነበር፣ በኋላ የነፍስ ሐኪም ሆነዋል። ወይም ደግሞ ነፍስን የሚያድነውን ቃል የሚናገር ነፍስን የሚያድነውን ወንጌል የሚጽፍ የሚያስተምር ሆነዋል ይላል። ግብፃውያን በአተረጓጎማቸው ሉቃስ የሚለውን ሲተረጉሙ ኬሪየር ኦፍ ላይት ማለት ነው ብለው ይተረጉሙታል። ነሳዬ ብርሃን፣ ጸዋሬ ብርሃን፣ ሰረገላ ብርሃን፣ ብርሃንን የያዘ ብርሃንን የተሸከመ የብርሃን መቀመጫ፣ የብርሃን መገኛ፣ የብርሃን መፍለቂያ፣ የብርሃን ምንጭ፣ የብርሃን ሰረገላ ማለት ነው ብለው ይተረጉሙታል ቅዱስ ሉቃስ። ለምንድን ነው የሚለውን ምክንያት ሲያስቀምጡ የብርሃን እናት ስለሆነችው ስለ ድንግል ማርያም አብዝቶ ስለሚጽፍ ብርሃን ስለሆነ ወንጌል ብርሃን ስለሆነው ክርስቶስ አብዝቶ ስለጻፈ በዚህ ምክንያት ጸዋሬ ብርሃን፣ ነሳኤ ብርሃን ተብሎ ይገለጣል ይላሉ። የቅዱስ ሉቃስ በረከት በሁላችንም ላይ ይደረብን። በቅደም ተከተል የኛ ሊቃውንት የቅዱስ ሉቃስ ወንጌልን የኛ ሊቃውንት ብቻ ሳይሆን መጽሐፍ ቅዱስን የሚያጠኑ ምሁራን የሉቃስ ወንጌልን ቅደም ተከተል በጣም ስለሚጠብቅና ታሪክን የጠነቀቀ ስለሆነ በዚህ ምክንያት መጽሐፍ ቅዱስን ለማጥናት የመጀመሪያ ተመራጭ የሚያደርጉት የቅዱስ ሉቃስን ወንጌል ነው። የሌሎቹ ስህተት አለበት አይደለም ያልኳችሁ፣ ቅደም ተከተልን በመጠበቅ በዚህ የሉቃስ ወንጌል ተመራጭ እና አስቀድሞ ስለ ዘካርያስ ስለ ኤልሳቤጥ ስለ እነሱ ከተናገረ በኋላ ከዚያ ቀጥሎ ስለ እመቤታችን ስለ ቅድስት ድንግል ማርያም ይጽፋል። ቁጥር 27 ላይ ሙሉውን ላንብበው። እንዲህ ይላል፣ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱ ስምም ማርያም ነበረ። የሉቃስ ወንጌል ምዕራፍ 1 ቁጥር 27። ከዚህ አስቀድሜ የእመቤታችንን ሙሉ ስም ልንገራቸው። በ431 ዓመተ ምህረት በኤፌሶን ጉባኤ ቅዱስ ቄርሎስ አፈ ጉባኤ ሆኖ በተገኘበት ጉባኤ የእመቤታችን የቅድስት ድንግል ማርያም ሙሉ ስሟ በውሳኔ በሰነድ የተቀመጠ ስም አለ። መጽሐፍ ቅዱሱ የድንግሊቱ ስም ማርያም ነበረ ብሎ ቢያስቀምጥም እኛን ስንጠራት ማርያም ብለን ብቻ አይደለም የምንጠራት። በሊቃውንቱ ውሳኔ መሰረት እንዲህ ተብላ እንድትጠራ አስቀምጠው፣ ቅድስት ድንግል ማርያም ወላዲተ አምላክ። ደግሞና ጠይቃቸዋለሁ፣ ቅድስት ድንግል ማርያም ወላዲተ አምላክ። መጀመሪያ ምን አልኳችሁ? ከዛ እስኪ ሁላችሁም አንድ ላይ ቅድስት ድንግል ማርያም ወላዲተ አምላክ። መጀመሪያ ቅድስት ከዛ እነዚህ 4 መጠሪያዎች 4 ቃላት አብረው አንድ ነው። ለምሳሌ እኔ ነቃ ጥበብ ከፍ ያለው እባላለሁ። ፓስፖርቴ ላይ ያለው መታወቂያ ላይ ያለው የምታወቀው በመንግስትም በሌላ ሀገርም እንደሱ ነው። ይሄ ሙሉ ስሜ ነው። ከዚህ ስም ውስጥ አንድ ከተበላሸ ብዙ ዋጋ ያስከፍለኛል፣ ማስተካከል ይጠበቅብኛል፣ ፋይሌ ይበላሻል፣ ዶክመንቶቼ ይበላሻሉ። ስለዚህ ሙሉ ስም የሚባለው ስም ከነ አባት ከነ አያት
ያለው እነዚህ በትክክል ስፔል መደረግ አለባቸው፣ በትክክል መቀመጥ አለበት። ለምንድን ነው ቅድስት ድንግል ማርያም ወላዲት አምላክ የሚለው እነዚህ መጠቀም ያስፈለገው ለምንድን ነው ቢባል ከእመቤታችን ውጭ በመጽሐፍ ቅዱስ ውስጥ 7 ሴቶች ማርያም ይባላሉ። ስለዚህ እመቤታችን ማን ናት? ይቺ እመቤታችን ብለን የምንጠራት ማርያም ማን ናት? ይቺ ወላዲት አምላክ ብለን የምንጠራት ማርያም ማን ናት? በምንድን ነው የምትገለጠው? ከማርያም መግደላዊት፣ ከማርያም እንተ እፍረት፣ ከማርያም እህተ ሙሴ፣ ከማርያም እህተ አልዓዛር፣ ከሌሎቹ ማርያሞች የምትለየው በምንድን ነው የሚለውን ለማስቀመጥ እነዚህ 4 ነገሮች መለያ ሆነው ያገለግላሉ። የመጀመሪያው ቅድስት። ቅድስት ማለት ንጽሕት፣ ክብርት፣ ጽንዕት፣ ልዩ ማለት ነው። የግዕዙ ግስ ቀደሰ የሚለው በ5 የሚፈታ ቀደሰ አመሰገነ፣ ቀደሰ አከበረ፣ ቀደሰ አነጻ፣ ቀደሰ አጸና፣ ቀደሰ ለየ የሚሉ ትርጉሞች አሉ። ስለዚህ ቅድስት የሚለው ቃል የተመሰገነች፣ የከበረች፣ የተለየች፣ የነጻች፣ የጸናች የሚለው እነዚህ 5 ነገሮችን ያሳያል። ስለዚህ እመቤታችን ልዩ ትባላለች። ለምንድነው ልዩ የምትባለው ቢባል ሰው ናት፣ እንደ ማንኛውም ሰው ናት፣ ግን ንጽሕት ናት። ሰው ናት፣ ግን ልዩ ናት። ሰው ናት፣ ግን ክብርት ናት። ሴት ናት፣ ግን የሁሉ እናት ናት። የሁሉ እናት መሆን አትችሉም እናቶቻችን። የልጆቻችሁ እናቶችና የተወሰኑ ልጆች እናቶች መሆን ትችሉ ይሆናል። ለዓለም ሁሉ እናት መሆን ግን በጣም ከባድ ነው። ለዛው መስቀል ስር እናት ሆኖ መሰጠት፣ እናት መባል፣ የብዙዎች እናት ተብሎ መተርጎም፣ መጠራት፣ መብራራት ሆኖ መገኘት ችሉ። ይሄ የእመቤታችን ልዩ ጸጋ ብቻ ነው። ምክንያቱም የጌታ እናት ናት። ይህንን ቅዱስ ጳውሎስ ሲናገር ከመ ይኩን በኩረ በላይ ለብዙሃን አሃው ይለዋል ጌታ። በብዙ መካከል በኩር መባል ተገባው ይላል ክርስቶስ። ነገረ ማርያም ነገረ ክርስቶስን ሲያሳይ ይሄ ነው አንዱ። ወይም ነገረ ክርስቶስ በነገረ ማርያም ትምህርት ሲሰበክ ክርስቶስ ለብዙ ወንድሞች በኩር ተብሎ የሚጠራው እንዴት ነው ቢባል እመቤታችንን እናት ላደረጉ ሰዎች ነው። እናት ብለው ለተቀበሉ ሰዎች እመቤታችን መስቀል ስር ከቅዱስ ዮሐንስ ወንጌላዊ ጋራ እናቴ ብሎ የተቀበለ ሰው፣ እነኋት እናቴ የሚለውን ቃል ያመነ ሰው፣ እነሆ ልጅሽ የሚለውን የተቀበለ ይሄ ሰው እመቤታችንን እናት ብሎ መጥራት ይችላል። ማን ብሎ መጥራት ይችላል? እናት ብሎ መጥራት ይችላል። እመቤታችንን እናት ብሎ የሚጠራ ሰው ክርስቶስ በኩሩ ይሆንለታል። ማን በኩሩ ይሆንለታል አልኳቸው? ክርስቶስ በኩሩ ይሆንለታል። ምንድን ነው ጥቅሙ? ክርስቶስ በኩራችን መሆኑ ጥቅሙ ምንድን ነው ቢባል ክርስቶስ በትንሣኤ በኩራችን ነው። በሕይወት በኩራችን ነው። ወደ ሰማይ በመሄድ በኩራችን ነው። በእርገት በኩራችን ነው። ወደ ዘላለም ሕይወት በመሄድ በኩራችን ነው። ክርስቶስ ይጠብቀናል። በአብ ቀኝ ሆኖ ይጠብቀናል። በዘላለም ሕይወት ውስጥ ሆኖ ዘላለም ሕይወትን በመስጠት ይጠብቀናል። በኪሩቤል ጀርባ ሆኖ ይጠብቀናል። በዙፋን ሆኖ ይጠብቀናል። በፍርድ ወንበር ሆኖ ይጠብቀናል። ዳኛ ሆኖ ይጠብቀናል። አምላክ ሆኖ ይጠብቀናል። ብርሃን ውስጥ ሆኖ ባህሪው ብርሃን ነው። በባህሪው ብርሃን ውስጥ እየኖረ እኛን የጸጋ ብርሃን ሊሰጠን ይጠብቀናል። በኩራችን ቀድሞውን ከሞት ተነስቷል። ቀድሞውን አርጓል። ቀድሞውን ወደ ሰማይ ሄዷል። ቀድሞውን በአብ ቀኝ ተቀምጧል። ቀድሞውን በኪሩቤል ጀርባ ተቀምጧል። ቀድሞውን በስልጣን አለ። ያን ስልጣን በጸጋ እንድንካፈል ክርስቶስ ይጠራናል። በኩር የሚባል እሱ። ይህን የኛ ሊቃውንት ሲገልጡ ክርስቶስ በኩር የሆነው በጥንት በበዓት በተቀድሶ እያሉ ያብራራሉ። እንዳልኳችሁ ይከብዳችኋል እያለ ስለምንተው ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ሰዓት በሰማይ የተሰማ ዜማ አለ ይላል ቅዱስ ያሬድ። አብይ ዜማ ተሰምዐ በሰማይ ይላል። በሰማይ ትልቅ ዜማ ወፍራም ዜማ ተሰማ ይላል። እንዘ የዐርግ ወልድ ዲበ መንበሩ ይላል። ክርስቶስ በዙፋኑ ሲቀመጥ ይላል። ከዚያ በፊት ዙፋኑ ላይ የለም ማለት አይደለም። ግን ያኔ የተለየ ዜማ የተሰማው ለምንድን ነው ቢባል ክርስቶስ ወደ ሰማይ የሄደው ብቻውን አይደለም፣ እኛን አዝሎ ነው ሄደው። እኛን ብኩርና ያለ ጥቅም አይደለም። ብኩርና አንተ ለታናሽ ወንድም በኩር እንደምትሆነው አይደለም። ብኩርና አንተ ለታናሽ እህት በኩር እንደምትሆነው አይደለም። ብኩርናው የእኛ ታላላቆች ለእኛ ትልቅ እንደሆኑ አይነት ብኩርና አይደለም። ብኩርና እንደ ኤሳውና እንደ ያዕቆብ በምስርና በምግብ የሚለዋወጥ ብኩርና አይደለም። ሕይወት የሚሰጥ ብኩርና ክርስቶስ በኩር እንዲሆን እመቤታችን እናት ሆኖ መጥራትን ይፈልጋል። ልዩ ምንላት ለዛ ነው። ሌሎቹ ሴቶች ነገስታትን ወልደው ክብርትን ይባሉ ይችላሉ።
የነገስታት ሚስቶች፣ የመሪዎች ሚስቶች ቀዳማዊት እመቤት እየተባሉ ሊጠሩ ይችላሉ። እመቤታችን ግን ከምድራውያን ንጉሥ የአንዱም እናቱ ነው አይደለም። ከሰማይ ነገስታት አንዱ የሆነው ከሦስቱ አካላት የእግዚአብሔር ወልድ እናት ናት። ክብርና ምስጋና ለአምላካችን ይሁን። ልዩ የሚያረጋት ቅድስት ስትባል ማርያም ግብፃዊት በምትጠራበት ቅድስና አይደለም የምትጠራው እመቤታችን። እመቤታችን ቅድስት ስትባል ክርስቶስ ሰምራ በምትጠራበት ቅድስና አይደለም ቅድስት የምትባል። እመቤታችን ቅድስት ስትባል ቅድስት አርሴማ በምትጠራበት የቅድስና ማዕረግ አይደለም የምትጠራው። ሌላው ቀርቶ መላእክት በሚታወቁበት የቅድስና ማዕረግም አይደለም። ከመላእክትም ከሰዎችም አጠቃላይ ከፍጡራን ወገን በላይ በሆነ የቅድስና ማዕረግ ነው የምትታወቀው። ክብርና ምስጋና በእውነት ለአምላካችን ይሁን። ቅድስት የምትባል እንደዚህ ሲባል አንዳች የተሳሳተ ትምህርት ውስጥ ደግሞ ላትገቡ። እመቤታችን ፍጡር ናት። እመቤታችን ምንድን ናት አልኳቸው? ከፍጡራን በላይ የምትባለው ፍጡር አይደለችም አይደለም እያልን ያለ ነው። ፍጡር ናት፣ ግን ክብሯ ከፍጡራን በላይ ቅድስናዋ፣ ንጽህናዋ፣ ልዩ መሆኗ ይሄ ነው ከፍጡራን በላይ የሚያሰኛት እንጂ እመቤታችንን በፍጡራንና በፈጣሪ መካከል አድርገን አንዳች ከፍጡርነት የወጣች ሌላ አይነት ልዩ ፍጥረት ወይም ካሉ ፍጥረት ብለን እየጠራናት አይደለም። ጥንቃቄ ያስፈልጋል። ቅድስት ተብላ ስትጠራ የጸናች፣ የነጻች፣ የተመሰገነች፣ የከበሯ መሆኗን ለማሳየት ቅድስት። ከዚያ ቀጥሎ ምን አልኳችሁ? ቅድስት ካልን በኋላ ድንግል። እመቤታችን ድንግል ተብላ ትጠራለች። ድንግልና በሶስት ይከፈላል። አንደኛው የስጋ ድንግልና፣ ሁለተኛው የነፍስ ድንግልና፣ ሶስተኛው የመንፈስ ድንግልና። ድንግልና ስጋ፣ ድንግልና ነፍስ፣ ድንግልና መንፈስ። የስጋ ድንግልና የሚባለው የታወቀ ነው፣ በስጋ የሚገለጥ ነው፣ ከስጋ ጋር የተገናኘ የሚታወቅ፣ የሚነገር፣ የሚተረክ ነው። የነፍስ ድንግልና ተብሎ የሚጠራው የክርስቲያኖች ሁሉ ድንግልና ነው። የክርስቲያኖች ሁሉ ድንግልና። ይሄኛው የነፍስ ድንግልና የሚባለው የሚታጣና የሚገኝ ነው። የሚታጣ የሚመለስ ነው፣ ወይም ምንወድቅበት ምንነሳበት ነው የነፍስ ድንግልና የሚባለው። የነፍስ ድንግልና ተብሎ የሚጠራው ከዝሙት ጋር ብቻ የተያያዘ አይደለም። ከውሸት፣ ከሌብነት፣ ከተንኮል፣ ከክፋት፣ ከቂም፣ ከበቀል ከነዚህ ነገሮች ጋር በሙሉ የሚያያዝ ነው። ለምሳሌ አንድ ሰው ዘረኛ ከሆነ የነፍስ ድንግልናውን አጥቷል። ለምን? ዘረኝነቱ በእርሱ ሰውነት እየተጫወተበት ነው። ስለዚህ በክርስቶስ ላይ ማግጧል። ስለዚህ ድንግልናውን አጥቷል፣ የነፍስ ድንግልናው። አንድ ሰው ውሸታም ከሆነ እውነት ከሆነው ክርስቶስ ጋር ይጣላል። ስለዚህ የነፍስ ድንግልናውን አጥቷል። ውሸት በስጋው በነፍሱ እየተጫወተበት ነው። አንድ ሰው ሌባ ከሆነ በሌብነቱ የነፍስ ድንግልናውን አጥቷል፣ ከክርስቶስ ጋር ተጣልቷል። ስለዚህ ነፍሱን የሰይጣን መጫወቻ አድርጓል፣ ከክርስቶስ ተለይቷል። የነፍስ ድንግልና የሚታጣው በብዙ አይነት ነው። ልክ ሰውየው የሰረቀው ሰው፣ የዋሸው ሰው፣ ያመነዘረው ሰው፣ በሌላ ተንኮል በዘረኝነት የነበረው ሰው፣ ቂምና በቀል የነበረበት ሰው ያን ትቶ ንስሐ ገብቶ ቀኖናውን ተቀብሎ እግዚአብሔር ይፍታ ሲባል የነፍስ ድንግልናው ይመለስለታል። ያን ጊዜ ያ ክርስቲያን ድንግል ተብሎ ይጠራል። በዚያ ቅጽበት እንደገና ኃጢአት ሲሰራ ድንግልናውን ያጣል። እንደገና ንስሐ ሲገባ ድንግልናው ይመለስለታል። የነፍስ ድንግልና የሚባለው ይሄ። የመንፈስ ድንግልና ሶስተኛው። የመንፈስ ድንግልና የሚባለው የፈቃድ ነው። የፈቃድ፣ የሐሳብ፣ የአእምሮ፣ የአስተሳሰብ፣ የአመለካከት ውስጥ ያለ እግዚአብሔር ብቻ የሚያይ ነው። ይሄ ከእመቤታችን በስተቀር የደረሰበት ሌላ ሰው የለም። የመንፈስ ድንግልና የሚባለው የፈቃድ ድንግልና የሚባለው እመቤታችን ስትገለጥ ሐሳብ እንኳን ሳይቀር የዚህ ዓለም ርኩሰት የምንለው ነገር በሙሉ ሐሳብ እንኳን ሳይቀር በአእምሮዋ አልዞረም። በዚህ ምክንያት ቅዱስ ኤፍሬም ምን እንደሚላት ታውቃላችሁ? ወላዕለ ኩሉ ህሊናት ይላል። ከህሊናት ሁሉ በላይ ነሽ። መኑ ዘይክ ነቢበ እበይኪ፣ ክብርሽን መናገር የሚቻለው ማን ነው? እመቤታችንን ለመረዳት ከመንፈስ ድንግልና ማዕረግ መድረስን ይፈልጋል። ማንም የደረሰበት የለም። ጥቂት በዚህ የሚታወቁት ቅዱስ ዮሐንስ ወንጌላዊ እና ቅዱስ ዮሐንስ መጥምቅ ብቻ ናቸው። ቅዱስ ዮሐንስ ወንጌላዊ ደግሞ በተለይ ድንግል ተብሎ ይጠራል። አንዱ ቅዱስ ዮሐንስ ወንጌላዊ የእመቤታችን ልጅ እንዲሆን እመቤታችን እናቱ እንድትሆን አደራ መስቀል ስር የተሰጠበት ምክንያት ለእመቤታችን ለልጅነት ሊመጥን የሚችል
ከፍጡራን ወገን ዮሐንስ ወንጌላዊ ብቻ ነው ከሰዎች ወገን። እየሰማችሁ ነው? ከፍጡራን ወገን ከኛ ከሰዎች ወገን ማን ብቻ ነው? ዮሐንስ ወንጌላዊ ብቻ። በጌታ ደረት የተጠጋ እድሜ ዘመኑን ያለቀሰ 70 ዓመት ፊቱን ቋጥሮ የኖረ መስቀል ስር ያልተለየ የታመነ እስከ መቃብር የተጓዘ ክርስቶስን ያልከዳ እነ ጴጥሮስ ሲሸሹ ያልሸሸ ይሁዳ ሲሸጠው ያልሸጠው የተለየ ነው ቅዱስ ዮሐንስ ወንጌላዊ። ገና ከወጣትነቱ ጀምሮ ራሱን በጌታ ፍቅር የገደለ ስጋውን በጌታ ፍቅር ውስጥ የሰወረ የቀበረ የተለየ ነው ቅዱስ ዮሐንስ ወንጌላዊ። አንዳንዱን ነገር ካስተዋላችሁት ራሱ ሌሎቹ ይሄን ለምሳሌ ያዕቆብ አሉ ይሁዳ አሉ ሌሎች እንደሚሉት እመቤታችን ቅድስት ድንግል ማርያም ክብር ይግባትና ሌሎች ልጆች ኖረዋት ቢሆን ኖሮ ነኋት እናት ተብሎ የሚሰጠው ለነ ያዕቆብ ለነ ዮሴፍ ልጆች ነበር። ልጆቿ ግን አይደሉም እነሱ በስጋ በመንፈስ ድንግልና ከኛ ከፍ ያለ ስለሆነ እመቤታችንን ባያክል እንኳን ተቀራራቢ ግን ዮሐንስ ወንጌላዊ ስለሆነ ልጅ ሆኖ የተሰጠው ዮሐንስ ወንጌላዊ ነው። መስቀል ስር የመንፈስ የድንግልና ማዕረግን የደረሰበት ማንም የለም። ይህ ብቻ ደግሞ አይደለም። ምእመናን በደንብ ስሙኝ። የእመቤታችን ድንግልና ለዓለም ምልክት ሆኖ የተሰጠ ነው። ምን ሆኖ የተሰጠ ነው አልኳቸው? ምልክት ሆኖ የተሰጠ ነው። እኔ አይደለሁም የምለው መጽሐፍ ቅዱሱ የነቢዩ የኢሳይያስ ቃል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ ስለዚህ ጌታ ራሱ ምልክት ይሰጣችኋል ይላል። ምን ይሰጣቸዋል? ምልክት ይሰጣቸዋል። ምልክቱን ራሱ ይገልጠዋል። ድንግል በድንግልና ጸንሳ ምን ትወልዳለች? ልጅ ትወልዳለች አይደል? ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች። ስሙን ማን ትለዋለች? አማኑኤል ትለዋለች። ልክ ነው። ኢየሱስ የሚለው ያስኬዳል ወንጌሉ ላይ ስላለ ትንቢተ ኢሳይያስ ላይ ቃል በቃል ያለው አማኑኤል ስለሚል ይኸውላችሁ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ምልክቱ ምንድን ነው? ድንግል በድንግልና ትጸንሳለች። ምንድን ነው የምትወልደው? ልጅ አይደለም የሚለው ወንድ ልጅ። ቃሉን እያስተዋላችሁ በተለይ ወጣቶች መጽሐፍ ቅዱስ ስታምሩ ልጅ ትወልዳለች ማለትና ወንድ ልጅ ትወልዳለች ማለት ሁለቱ የተለያዩ ነገሮች። ልጅ ከተባለ ጾታው ይጠየቃል። ሴት ናት ወይስ ወንድ ነው? ወንድ ልጅ ትወልዳለች ከተባለ እንዴት ብለህ ትጠይቃለህ። እንዴት ባዮሎጂካሊ እንዴት? እመቤታችን ሴት ናት እንደምታውቁት። በባዮሎጂ ትምህርታችሁ ወንድ ሲምቦላይዝ የሚደረገው የወንድ ክሮሞዞም በኤክስ እና በዋይ ሲምቦላይዝ የሚደረገው፣ የሴት ሲምቦላይዝ የሚደረገው በኤክስ ኤክስ ክሮሞዞም። እመቤታችን ሴት ናት። ክርስቶስ ወንድ ነው። ክርስቶስ ወንድ ከሆነ ወንድ ከሴት ሲገኝ ያለ ወንድ ዘር ዋይ ክሮሞዞም ከየት መጣ ብላችሁ መጠየቅ አለባችሁ። መልስ ልነግራችሁ አይደለም ግን እንዲህ መጠየቅ አለባችሁ። ምክንያቱም ምስጢረ ሥጋ የሚባለው ይሄ ስለሆነ፣ የመዳን ትምህርት የሚባለው ይሄ ስለሆነ፣ ይሄ በማን እንደተቻለ ታውቃላችሁ? በድንግል ማርያም በኩል ብቻ ይሄ የሚከናወን ይሄ ምስጢር በድንግል ማርያም ማህፀን ዋይ ክሮሞዞም የሚባለው እግዚአብሔር መንፈስ ቅዱስ በእርሷ ሥጋ ውስጥ አዘጋጅቶታል። ፈጠረ ሎቱ መቅደሰ ሕያው በመንፈስ ቅዱስ የሚሉት ሊቃውንት መንፈስ ቅዱስ በድንግል ማርያም ማህፀን ሥጋዋን ሸምኖታል፣ ከቃል ጋር አዋህዶታል። ለምን ይመስላችኋል መንፈስ ቅዱስ በአንቺ ላይ ይመጣል የተባለው? ለምን ይመስላችኋል? ምን ሊሰራ ነው መንፈስ ቅዱስ የሚመጣው? አንዳንዶቹ እሷን ለማንጻት ብለው የሚያስቡ ሰዎች አሉ። አስቀድሞ ነው መንፈስ ቅዱስ የጠበቃት። መንፈስ ቅዱስ በአንቺ ላይ ያድርብሻል ስትባል አይደለም እመቤታችን የነጻችው። አስቀድሞ ኃጢአት እንዳያርፍባት፣ ነውር እንዳያርፍባት፣ በደል እንዳያርፍባት፣ ጥንተ አብሶ የሥጋ መርገም የነፍስ መርገም እንዳያርፍባት አስቀድሞ መንፈስ ቅዱስ ጠብቋታል። ሊቃውንት የተናገሩት አቀባ ጰራቅሊጦስን ከርስእማ ገና ከእናቷ ማኅፀን ጀምሮ ጰራቅሊጦስ ጠብቃት። ወይ ራኩሰት በምንትኒም ዘፈጠራ ከፈጠራት ጀምሮ በምንም አልረከሰችም። እንጽቡር ጽሩ የገብራ ከጭቃ ከአፈር ንጹሕ አደረጋት። መቼ? ከመጀመሪያ ማለት ነው። እግዚአብሔር አዳምን ሲረግመው መርገም እንዳያርፍበት አድርጎ ያስቀመጠው ዘር። ይህን ዘር መጽሐፍ ቅዱስ ነው የሚናገረው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ብትመለከቱ አሸናፊ እግዚአብሔር ይላል ኢሳይያስ ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን ኖሮ? ዘር አስቀርቷል እግዚአብሔር። ዘረ ቆርጥ ማምላክ አይደለም። እናቶቻችን በገጠር ይኖራችሁ ታውቁት እንደሆነ
ወንድሞቻችን አባቶቻችን የገጠር ሰዎች ታውቁት እንደሆነ እኔ የገጠር ሰው ስለሆንኩ ለዘር የሚቀመጥ እህል አለ። የፈለገ የችግር ጊዜ ቢሆን የረሃብ ጊዜ ቢሆን ለዘር የተቀመጠ እህል አይበላም። ምክንያቱም ቀጣይ ደህና ቀን ይመጣል። አንድ እፍኝም ቢሆን እንዲች ትቀመጣለች። ያቺ ደህና ቀን ሲመጣ መሬት ላይ ታርፋለች። ደህና ቀን ሲመጣ ያ እፍኝ ዘር ጎተራውን የሚሞላ ፍሬ ያፈራል። ለዘር የሚቀመጥ እህል አይበላም። እግዚአብሔር ለዘር የማያስቀምጥ ዘሩን ቆርጥሞ የሚበላ አምላክ አይደለም። በአዳም ወገብ በአዳም አብራክ የድንግል ማርያም ማንነት ያለበትን ዘር አቅልሞ እግዚአብሔር አስቀምጧል። መርገም እንዳያርፍበት አድርጎ ከንፍሮ ጥሬ የሚያወጣ አምላክ። ይህን ነው ቅዱስ ያሬድ የሚናገረው። ማርያም ሰታቱን ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ። ማርያም ግን አስቀድሞ ገና በአዳም ገላ በአዳም አብራክ በአዳም ወገብ በአዳም አይምሮ በአዳም ሰውነት በአዳም ዘረመል የምታበራ ነጭ ዕንቁ ገላ ሆና ነበረች ነው የሚለው ቅዱስ ያሬድ። ገና አቀጣ መጽሐፍ ቅዱስን ብታዩት ይህን ነው የሚገልጥላችሁ። ብሉይ ኪዳን የሚባል መጽሐፍ ብታገላብጡ ይህን ዘር ነው የሚከተለው። ሌላ የመጽሐፍ ቅዱስ ሀሳብ አታገኙ። ለምሳሌ ለምን 8 ነፍሳትን ብቻ ያስቀረው ይመስላችኋል? ኖህን ለምን ያስቀረው ይመስላችኋል? ኖህን ብቻ ስለወደደው እንዳይመስላችሁ። በኖህ ወገብ ዘር አለ። በኖህ ወገብ ዘር አለ። በፊቴ ሞገስ አግኝተሃል የሚለው ኖህን ብቻ እንዳይመስላችሁ። በኖህ አብራክ ያስቀመጠው ዘር አለ። 8 ነፍሳትን ያተረፈው 8ቱን ነፍሳት ስለሚወዳቸው ብቻ እንዳይመስላችሁ። በ8ቱ ነፍሳት ወገብ ውስጥ ዘር በመርከብ የሰወረው በመርከብ ያስቀረው በመርከብ ያተረፈው። ከዛስ በኋላ እግዚአብሔር ምን እንዳደረገ ታውቃላችሁ? የሴምን ዘር ሲከተል ታያላችሁ መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ። ለምን የሴምን ዘር የተከተለ ይመስላችኋል? ይሄ ዘር ንጹህ የሆነው ኃጢአት ነው የሌለበት ዘር የሚፈሰው ወይም የሚገኘው በሴም በኩል ነው። ከሴም ወገን ማን ይገኛል? አብርሃም ይገኛል። ከዛ እግዚአብሔር ሌላውን ሁሉ ይተውና አብርሃምን ይከተል። ለምን አብርሃምን የሚከተል ይመስላችኋል? ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ያለው ክፍል እግዚአብሔር አብርሃምን ውጣ፣ ከዘመዶች ተለይተህ ውጣ፣ ከሀገር ተለይተህ ውጣ፣ ከአባትህ ቤት ተለይተህ ውጣ ይለዋል እግዚአብሔር። እግዚአብሔር አብርሃምን ተለይቶ የሚወጣ ለምንድን ነው የፈለገው ቢባል በአብርሃም ወገብ ዘር አለ። የትኛው ዘር? ይሄ መርገም እንዳያርፍበት የተጠበቀው ዘር፣ ንጹህ የሆነው ዘር፣ ጥንተ አብሶ የሌለበት ዘር፣ በአዳም ገላ የተጠበቀው እንደ ነጭ ዕንቁ የሚያበራው ዘር። ስለዚህ እግዚአብሔር አብርሃምን ለየ፣ ውጣ። ከዛስ እግዚአብሔር አብርሃምን ምን ይለዋል? ሚሳቅ ይሰመይ ለከ ዘር ይለዋል። ከይስሐቅ ዘር ይወጣልሃል ይለዋል። ከይስሐቅ ዘር ይወጣልሃል ይለዋል። ከእስማኤል አይደለም ያለው፣ ከይስሐቅ። ለምን? ይስሐቅ የተስፋ ልጅ ነው። እግዚአብሔር ዘሩ የሚመጣው በይስሐቅ በኩል እንደሆነ ያውቅ። ይሄን ለአብርሃም ነገር። ከዛስ እግዚአብሔር አብርሃምን ምን ብሎ ይጠይቀዋል? ይስሐቅን ሰዋልኝ ይለዋል በሞሪያ ተራራ ከተወለደ በኋላ። ለምንድን ነው እግዚአብሔር ይስሐቅ በሞሪያ ተራራ ላይ ለመሰዋት እንዲቀር ግን እንዳይሰዋ የፈለገው ለምንድን ነው ቢባል ምሳሌውን ለማሳየት ከይስሐቅ የሚመጣው ዘር ክርስቶስ መስቀል ላይ እንደሚቃጠልና እንደሚታረድ ለማሳየት። ስለዚህ እግዚአብሔር ያንን ዘር ይከተል። ከዛስ አስደናቂው እግዚአብሔር ከእስማኤል ጋር አይደለም የሚሆነው፣ ከይስሐቅ ጋር ይሆናል። ይስሐቅን ይባርከዋል። ከይስሐቅ ጋር እንደሆነው ከያዕቆብ ጋር ይሆናል። ከያዕቆብ ጋር እንደሆነው ከ12ቱ ነገደ እስራኤል ጋር ይሆናል። ለዚህ ሕዝብ እግዚአብሔር ባህር ሲከፍል ታዩታላችሁ። ስራ ፈታ አይደለም እግዚአብሔር። ለምን ባህር ከፈለላቸው? ለምን ከዚህ ሕዝብ ጋር ጭቃ ቦካ እግዚአብሔር? ለምን ያን ሕዝብ የተከተለ ይመስላችኋል? ለዚያውም ያን ጠማማ ሕዝብ። እስራኤል ጠማማ ሕዝብ ነው በነገራችን ላይ፣ አጉረምራሚ ሕዝብ ነው። እግዚአብሔር ግን ለምን እስራኤልን ሙጭጭ አድርጎ እንደያዘው ታውቃላችሁ? የሚፈልገው ዘር አለ። ያ ዘር ማለት እመቤታችን የምትገኝበት ዘር፣ ክርስቶስ የሚገኝበት ለአብርሃም የሰጠው ቃል አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ወበዘርእከ ይትባረኩ ኩሎሙ አሕዛብ በምድር፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። በምንህ ይባረካሉ? በዘርህ። ያያችሁት? የለየው ዘር አለ። አብርሃምን እያለ ያለው በአንተ ይባረካሉ አለ፣ በዘርህ። ከዛ ይሄን ማን ተረጎመው? ሐዲስ ኪዳን ላይ ቅዱስ ጳውሎስ ተርጉሞ አስቀመጠው። ገላትያ ምዕራፍ 3 ቁጥር 15 ጀምሮ ኢይቤሎ ነው የሚለው ቅዱስ ጳውሎስ ሲተረጉም። ኢይቤሎ በአዝርዕትከ
አላ ይቤሎ በዘርእከ ዘርእሰ ዘውእቱ ክርስቶስ ብሎ የተረጉሙ በዘሮችህ አይደለም ያለው ነው። ለአብርሃም ያለው በምን ይባረካሉ ነው ያለው? በዘርህ ነው እንጂ በዘሮችህ አይደለም ያለው። በዘርህ ይባረካሉ በዘሮችህ አላለው ይልና ዘርእሰ ዘውእቱ ክርስቶስ ያ ዘር ማን ነው ትለኝ እንደሆነ ክርስቶስ ነው ይላል። ክብርና ምስጋና ለስም አጠራሩ ይሁን። ዘሩ ክርስቶስ። የዘር ንጹህ ሆኖ እንዲገኝ ንጹህ ሆና መገኘት ያለባት ነው ቤታችን ምልክት ናት። ከዛ ቅዱስ ሉቃስ ሲተረጉመው ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ወደ አንዲት ድንግል ተላከ ይላል። ወደ ስንት ድንግል? አሁን እመቤታችን በነበረችበት ዘመን ሌሎች ደናግል የሌሉ ይመስላችኋል? ወደ አንዲት ድንግል ብሎ ለይቶ የተናገረው ለምንድን ነው? ያቺ ትንቢት የተነገረላት ድንግል፣ ያቺ ለምልክት የተቀመጠችዋ፣ ያቺ የፍጥረት መስበኪያዋ፣ ያቺ በጨለማ ውስጥ የምታበራው ብርሃን፣ ያቺ ዓለም ተስፋ በቆረጠበት ሰዓት ራሷን ጠብቃ ንጽሕት ሆና ለእግዚአብሔር የተገባችውና የተገኘችዋ ድንግል 15 ዓመት ወይም ከዛ በላይ ወይም ከ15 ዓመት በታች የሆኑ በስጋ ደናግል የሆኑ ሴቶች አሉ። በዚያ ዘመን እኮ ግን እነሱን አይደለም የጠራው ቅዱስ ሉቃስ፣ አንዲት ድንግል ብሎ እመቤታችንን የጠራው። ለምን? የተለየችዋ ንጹሕ ምልክት ሆና የተቀመጠችው እሷ ስለሆነች። እኔ ደግሞ በጣም አንድ ነገር ይገርመኛል። ሌላ የሉቃስ ወንጌል ምዕራፍ 2 ላይ ቁጥር 30 ጀምሮ ስትመለከቱ ይሄ ሽማግሌው ስምዖን ታሪኩን አይደለም የምነግራችሁ። ሽማግሌው ስምዖን እመቤታችንን እንዲያገኛት ተደርጓል። ከእመቤታችን ጋር ለምን ፊት ለፊት እንዲገናኝ እንደተፈለገ ታውቃላችሁ? ሽማግሌው ስምዖን የተረጉመው የነበረው ክፍል አንዱ ይሄ ክፍል ነበር። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ትንቢተ ኢሳይያስን ሙሉውን ነበር የተረጉመ የነበረው። እዚህ ጋር ሲደርስ ግን ከብዶታል። ሁልጊዜ እንደምትሰሙት ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች የሚለው ቃል መተርጎም ከበደው። ሴት እያለ ነበር የተረጉመ የነበረው። ወለት የሚለውን ሴት ወለት እያለ ድንግል የሚለውን ወለት እያለ ነበር የተረጉመ የነበረው። ከዛስ መልአክ እየመጣ ይፍቅበታል። በሶስተኛው ግን መልአክ እንዲህ አለ፣ ኢትመውት ዘእንበለ ትርአይ መሲሖ ለእግዚአብሔር። እግዚአብሔርን መሲህ ሳታይ አትሞትም ማለት። ስምዖን ለመቶዎች ዓመታት አልጋው ላይ ተጣብቆ ቆየ። የሚገርመው ግን ክርስቶስ በተወለደ በ40 ቀን። በስንት ቀን አልኳቸው? በ40 ቀን። እመቤታችን እንደ ሕጉ ስርዓት ከዮሴፍ ጋር ጌታን ይዛ ወደ መቅደሱ ስትመጣ አልጋ ላይ ተጣብቆ ይኖር የነበረው ሽማግሌ እየሮጠ እንደወጣት መጣ ወደ መቅደሱ። ምክንያቱም ቀጠሮ ነው። ያ ቀጠሮ የትኛው ቀጠሮ ነው? ድንግሊቱን የማየት ቀጠሮ። ከድንግሊቱ በድንግልና ተጸንሶ በድንግልና የተወለደውን መሲህ የማየት ቀጠሮ። ያ የካደው፣ ያ ሊተረጉመው የተቸገረበት፣ ያ የተጠራጠረበት፣ ያ በአሕዛብ ፊት ሊተረጉመው ያፈረበትን ቃል ፊት ለፊት የሚያይበት ቀን ቀጠሮ ስለሆነ ያን 500 ዓመታት የቆየው ሽማግሌ ከአልጋው ተነስቶ ወደ መቅደሱ እየሮጠ እየገሰገሰ ሲሄድ ድንግሊቱ ሕፃኑን ታቅፋ። ነኒቱ አልኳችሁ። ምክንያቱም በድንግልና ጸንሳ በድንግልና ወልዳለች። ማኅተመ ድንግልናዋ አልተለወጠም። ክብርና ምስጋና ለአምላካችን ይሁን። ይኸውላችሁ ምእመናን፣ እመቤታችን ላቲ ስብሐት ክብር ይግባትና ዘላለማዊ ድንግልናዋ ታቶ ቢሆን ኖሮ ለስምዖን ምልክት አትሆንም ነበር። ምን አትሆንም ነበር? ምልክት አትሆንም ነበር። ልብ ያላችሁ ነው መጽሐፍ ቅዱስ ከድንግሊቱ ጋር እንዴት እንደሚገናኝ መጽሐፍ እንዴት እንደነገረው ያ እነሆ ጌታ ራሱ ምልክት ይሰጣቸዋል ተብሎ የተነገረው ቃል ያን ምልክት በመቅደስ አየው። ድንግሊቱ በድንግልና ጸንሳ በድንግልና የወለደችውን በድንግልና የተወለደውን ኢየሱስን በቀጥታ በዓይኑ ተመለከተ። ከዚያስ ምን እንዳለ ታውቃላችሁ? ይዜ ተስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርኤ አዕይንተ መድኃኒተከ። ነው መድኃኒትህን ዓይኖች አይተዋትና ከዚህ በኋላ ባሪያህን አሰናብተው አለ ስምዖን። ያን ምልክት አየው። በቀጥታ ተፋጠጠ ከምልክቱ ጋር። ከዛስ ለሷ ያላት ምን እንደሆነ ታውቃላችሁ? ሽማግሌው ስምዖን በነፍስሽ ምን ያልፋል? ሰይፍ ያልፋል። ምክንያቱም ድንግል ናት እመቤታችን። ለምን ሰይፍ እንደሚያልፍባት ታውቃላችሁ? ሰይፍ ያለው የበቁሙ የተሳለውን ሰይፍ አይደለም። መከራውን፣ ስደቱን፣ ረሃቡን፣ ጥሙን ይሄን ነው ሰይፍ ያለው። የእግዚአብሔር ፈቃድ ራሱ ሰይፍ፣ የእግዚአብሔር ውሳኔ ሰይፍ ነው። ለይቷታል እመቤታችንን ከዚህ ዓለም ቆርጦ ለይቷታል። ከዚህ ዓለም ቆርጦ ለይቷታል። ምላችሁ ምን ማለት መሰላችሁ?
ከዚህ ዓለም ርኩሰት እንዳትተባበር አድርጓታል። የእግዚአብሔር ውሳኔ ያለፈባት ሴት ናት። ለዓለም የሞተች ሴት ናት። ለዓለም የሞተች ለኃጢአት የሞተች ሴት ናት። ለነውር እኛ ለምናውቀው ርኩሰት የሞተች ሴት ናት እመቤታችን። ምውት ለኃጢአት ናት፣ ነገር ግን ለጽድቅ ደግሞ ሕያዊት ናት እመቤታችን። በጣም ብዙዎቻችሁ ግራ ትጋባላችሁ። ስለ እመቤታችን መነሳት ማድረግ ሌላ ሰው እንዲመሰክር ትፈልጋላችሁ። ዓለም ከገደላት ቆይቷል። እመቤታችን ለዓለም ከሞተች አሁን አይደለም፣ ያኔ ነው የሞተችው። ገና ስትመጣ ነው የሞተችው እመቤታችን። ገና በ3 ዓመቷ ወደ መቅደስ ስትሄድ ነው የሞተችው እመቤታችን። ለዚህ ያለ በመቅደስ 12 ዓመታት ስትኖር ነው የሞተችው እመቤታችን። ጌታን ስትጸንስ ነው የሞተችው። ጌታን ስትወልድ ነው የሞተችው። ጌታን ስታሳድግ ነው የሞተችው። ስትሰደድ ነው የሞተችው። እንደውም ይገርማቸው ልጇን በመስቀል ላይ ስታይ ነው የሞተችው። ያኔ ነው የሞተችው፣ አሁን አይደለም ገና። ለምንድነው ስለ መነሳት፣ ስለ ትንሣኤዋና ስለ እርገቷ ዓለም እንዲመሰክርላችሁ የምትፈልጉት? ለምንድን ነው? ዓለም ከቀበራት ቆይቷል። ገና ሳትሞት ነው የቀበራት። በጣም ብዙዎቻችን ስለ ድንግል ማርያም የሌሎችን ምስክርነት እንፈልጋለን። ምልክት ናት እመቤታችን። ዘላለማዊ ድንግልና ምልክት ነው። ለምሳሌ ለዚህ ቦታ የምታስቀምጡት ምልክት አለ። በዙሪያው ያሉት ፎቆች፣ ምናልባት እነዚህ ፎቆች ታርሰው ባዶ ቢሆን ይህ ቦታ 41 ኢየሱስ ነው ወይስ አይደለም ብላችሁ ልትጠራጠሩ ትችላላችሁ። ለምን? ምልክቱ ፈርሷል። የእመቤታችን የቅድስት ድንግል ማርያም የድንግልና ምልክትነት የጸና ነው። ይሄን ተናግሬ እጨርሳለሁ። ሊቃውንቱ እንዲህ ይላሉ። እመቤታችን ድንግል ወእም ተብላ ትጠራለች። እናት ድንግል ወይም ድንግል እናት ተብላ ትጠራለች። እመቤታችን ድንግል እናት ለመባሏ ወሰን፣ ድንበር፣ ፍጻሜ፣ መጨረሻ እንደሌለው ለክርስቶስም አምላክ ወሰን ለመባሉ ድንበር፣ ውሳኔ፣ ፍጻሜ የለው። ምልክት። ለዚህ ነው ቅዱስ ኤፍሬም ሲናገር በረቡዕ ውዳሴ ማርያም ትዕምርተ ተዋህዶ ረሰየኪ አብ የአንድ ልጁ ምልክት አደረገሽ። ምን አይነት ምልክት? እርሱ በሰውነቱ አምላክነቱ እንዳልተለወጠ እሷም በእናትነቷ ድንግልናዋ አልተለወጠም። እሷ እሱን ወልዳ ድንግል እየተባለች ድንግል ብቻ ሳይሆን እናት እየተባለች እንደምትኖር እርሱም ከእሷ ተወልዶ አምላክም ሰውም እየተባለ ይኖራል። የእሷ ድንግልም እናትም እየተባለች ለመኖሯ መጨረሻ ፍጻሜ እንደሌለው ለእሱም አምላክ ሰው ለመባሉ ድንበር፣ ወሰን፣ ፍጻሜ የለው። ዓለም አልፎ አምላክ ሰው እየተባለ ይጠራል። ስለዚህ ምልክት ነው እመቤታችን። ድንግል ትባላለች። መጀመሪያ ቅድስት፣ ከዛ ድንግል። መጀመሪያ ምን አልኳችሁ? ቅድስት፣ ከዛ ምን አልኳችሁ? ድንግል፣ ከዛ ማርያም። ርዕሳችን ይሄ ነው። 8 ማርያሞች እመቤታችንን ጨምሮ 8 ሴቶች ማርያም ተብለው ይጠራሉ አልኳችሁ። ወይም ከእመቤታችን ውጪ 7 ሴቶች ማርያም ተብለው ይጠራሉ። የመጀመሪያ ይህንን ስም ማርያም የሚለውን ስም የተጠራችበት የሙሴ እህት ናት። የሙሴ እህት ናት። ለመጀመሪያ ጊዜ በመጽሐፍ ቅዱስም በሌሎች ታሪኮችም ማርያም የሚለው ቃል ለመጀመሪያ ጊዜ ስም የተሰጣት ለዚህ ሴት ነው፣ ለሙሴ እህት ማርያም። ማርያም የሚለው ሲተረጎም በብዙ ትርጉሞች ይተረጎማል። የእኛ ሊቃውንት ትርጉም እንመጣበታለን። አለቃ ኪዳነ ወልድ ክፍሌ የሚባሉ ሊቃን ለሃይማኖት አይጠቀሱም፣ ለቋንቋ ይጠቀሳል። የዕብራይስጥን ቋንቋ ለብዙ ዓመታት ያጠኑ ናቸው እና ማርያም የሚለው በዕብራይስጥ ሲተረጎም ማር ማለት ሚር ማለት መራራ ማለት ነው። ያም ማለት ደግሞ ዘመን ማለት ነው። በግዕዙም ዮም ማለት ዕለት ማለት ነው። ዮም ሰፈረ፣ ቀመረ፣ ቆጠረ፣ ለካ ሚል የግዕዝ ግስ አለ። ዮም ማለት 24 ሰዓት ዛሬ ማለት ነው። ቀመር ስፍር፣ ቁጥር፣ የዘመን ቁጥር ማለት ነው። ያም የሚለው በዕብራይስጥ ቋንቋ ዘመን ሚለውን፣ ቀን ሚለውን፣ ጊዜ ሚለውን የሚያሳይ ማር ማለት መራራ። ኦሪት ዘጸአት ምዕራፍ 15 ቁጥር 22 ጀምሮ ብትመለከቱ አንድ የሚመር ውሃ ያለበትን አካባቢ ማራ ብለው ጠርተውታል። ማን ብለው ጠርተውታል? ማራ። ምን የሚል ውሃ ነው ያልኳችሁ? የሚመር ውሃ። የሚመር ውሃ። ውሃውን ሲጠጡት ጎመዘዛቸው፣ መረራቸው። በዛ ምክንያት ያን ውሃ የማራ ውሃ ብለው ጠሩት። ለምን? መራራ ውሃ ሲሉ። ማር ማለት ማራ ማለት ሚር ማለት በዕብራይስጥ ቋንቋ መራራ ማለት ነው። ያም ማለት ዘመን ማለት ነው።
ማርያም ማለት ቀጥታ ሲተረጎም መራረ ዘመን ማለት ነው። ዘመኗ መራራ ይሆን ማለት ነው። ዘመኗ መራራ ይሆን። ይህን ስም ለመጀመሪያ ጊዜ ሙሴ እህት ማርያም የተጠራችበት ምክንያት የተወለደችበት ዘመን መራራ ስለነበር ወንዶች ይገደሉ የነበረበት ዘመን ነው። ያን ጊዜ ሕፃናት ገና ከእናቶቻቸው ማህፀን ዱብ እንዳሉ ታፍነው ይገደሉ የነበረበት ዘመን፣ ያደጉ ወንዶች ልጆች ብሎኬት በመሸከም ጡብ በመሸከም ፒራሚድ በመስራት ይሞቱ የነበረበት ዘመን፣ ይጨነቁ የነበረበት ዘመን ነው። በጣም አስጨናቂ ዘመን ነበር። እስራኤላውያን በብዙ ስቃይ በፈርዖን አገዛዝ ስር የነበሩበት ዘመን፣ ስም አጠራራቸው ከምድረ ገጽ የነበረበት ዘመን፣ ለግብፅ ውለታ የዋለላት ዮሴፍ የተረሳበት ዘመን ነበር። ያ ዘመን መራራ ዘመን ነበር። እናቶች ወንድ መውለድ ሴት መውለድ የትኛው ነው እያሉ ይጨነቁበት የነበረበት ዘመን። እንደ ዛሬው አልትራሳውንድ ስለሌለ ወንድ እንደሆነ የሚያውቁበት ምንም አይነት አጋጣሚ አልነበረም። ምናልባት በልምድ በእርግጫው በምኑ በሚባለው አይነት ሊያውቁ ይችላሉ። ከመገመት ውጭ ግን እርግጠኛ መሆን አይችልም። የሙሴ እናት ማርያምን ወለደች። የሙሴ ታላቅ ናት ማርያም እና ስትወለድ ዞር ብላ ተመለከተቻት። የማርያም እናት ዮካብድ ዞር ብላ ተመለከተቻት። ሴት ናት። እንኳን ሴት ሆንሽ፣ ወንድ ብትሆኚ ኖሮ ትሞቺ ነበር። ሴት ስለሆንሽ ጥሩ ነው፣ ግን የተወለድሽበት ዘመን ክፉ ነው፣ መራራ ስለሆነ ስምሽን ማን ብዬሻለሁ አለቻት። ማርያም አለቻት። ዘመኗ መራራ ስለነበር ይህ ስም በትክክል የሚገልጸው ሁለቱን ብቻ ነው። የሙሴን እህት ማርያምንና እመቤታችን ማርያም የሚለው ዘመኗ መራራ ነው። ዘመኗ መራራ፣ ስሟን አይደለም መራራ ያልኳቸው፣ ዘመኗ ነው መራራ። የመጣችበት ዘመን የስደት ዘመን፣ የፍዳ ዘመን፣ የጨለማ ዘመን፣ የስቃይ ዘመን፣ ማህበረሰብ ወርዶበት የነበረበት ዘመን፣ አይሁዳዊነት ጠፍቶበት የነበረበት ዘመን። ልክ እንደዚህ ዘመን ኢትዮጵያዊነት እንደጠፋበት፣ ጨዋነት እንደጠፋበት፣ መከባበር እንደጠፋበት፣ ፍቅር እንደጠፋበት፣ መተማመን እንደጠፋበት ያረጀ ማህበረሰብ የተፈጠረበት ዘመን ነበር። ያ ዘመን ማህበረሰብ ያረጀ። ይህን ታውቃላችሁ? እርጅና አለ ማህበረሰብ። ራሱን በፍቅር ካላደሰ፣ ራሱን በሰላም ካላደሰ፣ ራሱን በህብረት ካላደሰ፣ ራሱን በእርቅ ካላደሰ ማህበረሰብ ያረጃል። የማህበረሰብ እርጅና ምልክቱ ጦርነት፣ መገዳደል፣ እርስ በርስ መገዳደል የማህበረሰብ ምልክት፣ የእርጅና ምልክት። አለመተማመን፣ መፈራራት፣ መከዳዳት፣ የወዳጅነት መጥፋት፣ የባልንጀርነት ክብር ማጣት፣ ትልቅ ሰው አለመከበር፣ የእናቶች አለመከበር፣ ተሳዳቢ መሆን፣ ክፉ መሆን የማህበረሰብ እርጅና ምልክት። ማህበረሰብ ኢቮሉሽን አለው። ማህበረሰብ ኢቮሉሽን አለው፣ እድገት አለው፣ ለውጥ አለው። ከአንድ ታሪክ ወደ አንድ ታሪክ ሽፍት ያደርጋል። ለምሳሌ እኛ ከሆነ ጊዜ ወደ ሆነ ነገር ሽፍት አድርገን፣ ለዚህ ነው አዳዲስ ታሪኮች የምንሰማው። ሰው መግደል፣ ጡት መቁረጥ፣ የእናቶችን ማህፀን ሰንጥቆ ውስጥ ያለውን ጽንስ ማውጣት፣ ሰውን ከነነፍሱ ማቃጠል፣ ዘቅዝቆ መስቀል፣ እነዚህ አዳዲስ ታሪኮች ናቸው። እንኳን በኢትዮጵያ ታሪክ ይቅርና በዓለም ታሪክ አዳዲስ ታሪኮች ናቸው። በእኛ እድሜ እንኳን የአንድ ትውልድ እድሜ የሚባለው 30 ዓመት ነው። 30 ዓመት። በዚህ 30 ዓመት ውስጥ ስንት አይነት ታሪክ አይተናል። በኢትዮጵያ ውስጥ ታቦት አለኝ በምትል ሀገር፣ ወንጌል አለኝ በምትል ሀገር፣ ብዙ ሃይማኖት አለኝ በምትል ሀገር፣ ካህናት አሉኝ፣ ብዙ የሃይማኖት መሪዎች አሉኝ በምትል ሀገር፣ የቅዱሳን ሀገር ነኝ እያለች ራሷን እየጠራች በምትመጻደቅ ሀገር ውስጥ ብዙ ገዳማት አሉኝ፣ ብዙ መናኞች አሉኝ፣ ብዙ ባህታውያን አሉኝ፣ እዚህ ቦታ ሰበል ይፈልቃል፣ እዚህ ቦታ መስቀል ከሰማይ ወርዷል እያለች በምትመካ በምትመጻደቅ ሀገር ውስጥ ሰው ተገድሏል። ስለዚህ ማህበረሰብ ያረጃል፣ እንደ ማህበረሰብ ይፈተሻል። መላ የሚያደርስ ህዝብ ያላ፣ ጠዋትና ማታ ወደ ቤተክርስቲያን የሚሄድ ህዝብ ያላ፣ ያለማቋረጥ የሚያስቀድስ ህዝብ ያላ፣ ሁሌ የሚጾም ህዝብ 200 ምናምን ቀናትን በዓመት የሚጾም ህዝብ ያላት አገር ህፃናት ግን ይገደሉባታል፣ ሽማግሌዎች ይገደሉባታል።
ማህበረሰብ ያረጃል። መገለጫው ደግሞ ምን እንደሆነ ታውቃላችሁ? ይሸፈናል። በሃይማኖት ይሸፍናል፣ በመንፈሳዊነት ስም ይሸፍነዋል፣ በዕድሜ ስም ይሸፍነዋል፣ በብሔር ስም ይሸፍነዋል፣ በዘር ስም ይሸፍነዋል። ከዛ ለጥፋቱ መሸሸጊያ ወንዝ ሸለቆ እየፈጠረ ዋሻ እየሰራ ግንብ እየሰራ አጥር እያጠረ ይሹለከለኳል ውስጥ ውስጥ። ይህን አጥፍተሃል ተብሎ እንዳይከሰስ እኔ እኮ እንዲህ የሚሉኝ ጥፋተኛ ስለሆንኩ እኮ አይደለም ብሔሬ እንዲህ ስለሆነ ነው ብሎ ይደበቃል፣ ይወሸቃል። ስለዚህ ማህበረሰብ ያረጃል። እንደዚህ አይነት ዘመን መራራ ዘመን ነው፣ በእውነት ከባድ ዘመን ነው። እግዚአብሔር ይህንን ዘመን ይቀይርልን። ይህን ዘመን መቀየር የሚቻለው እያንዳንዳችን ራሳችንን መቀየር ስንችል ብቻ። ራሳችን በቤታችን የተወለደችበት ዘመን ያ ዘመን እነ ሄሮድስን ያፈራበት ዘመን 144,000 ሕፃናት በሰይፍ የታረዱበት ዘመን ነው። በቤታችን የመጣችበት ዘመን 144,000 ሕፃናት። እንዴት ያለ ከባድ ዘመን! ጻድቅ የሚገደልበት፣ ንጹሕ ቢሳደድበት ዘመን፣ ካህናቱ አርጅተው የነበረበት ዘመን። አርጅተው ስላችሁ በዕድሜ አይደለም፣ መቅደሱን ንቀው፣ ስርዓቱን ንቀው፣ መቅደሱን መጫወቻ አድርገውበት የነበረበት ዘመን። አልቦ በዚህ መዋዕል ኢ ነቢይ ወኢ ንጉሥ ኢ ቁርባ ወኢ መስዋዕት ወኢ ሀበ እለ ያጸነህህ ዕጣነ። በዚህ ዘመን ነቢይም የለም፣ ንጉሥም የለም፣ መስዋዕትም የለም፣ ቁርባንም የለም፣ ዕጣን የሚያሻትት ካህንም የለም ተብሎ የተነገረበት ዘመን ነበር። እመቤታችን የተነሳችበት ዘመን። ምልክቱ ምን እንደሆነ ታውቃላችሁ? ልክ እመቤታችን መጸነሷ ሲታወቅ ሐናና ኢያቄም ከሀገራቸው እንዲለቁ ተደረገ። እመቤታችን የተወለደችው በእናት አባቷ ሀገር አይደለም። ተሰዳ አድባረ ሊባኖስ የሚባል ተራራ ላይ ነው የተወለደችው፣ ጫካ ውስጥ በአራዊት መሃል ነው የተወለደችው እመቤታችን። በማህፀን አሳደዷት። ከዚያስ በመቅደስ 12 ዓመት ኖረች። ከዚያስ ከመቅደስ አሳደዷት። ከዚያስ እመቤታችን ጌታ ልትወልድ በነበረበት ጊዜ ለእንግዳ ስፍራ ተገኝቶ ለእሷ ግን ታጣ። ስለዚህ አሳደዷት። በረት ውስጥ ወለደች። በረት ውስጥ ወለደች። ያን ማህበረሰብ አያችሁት? አያችሁት? እንዲህ የሚያሳድድ ማህበረሰብ፣ የሚገፋ ማህበረሰብ፣ የሚገል ማህበረሰብ፣ ጻድቅ የማይወድ እንግዳ የማይወድ ማህበረሰብ። እንደዛ አይነት ማህበረሰብ ነበር ተፈጥሮ ነበር። እንዴት የጸነሰች ሴት እንዴት ማደሪያ ይነፈጋታል? አሁን ጌታን መጽነሷን ተው አላወቁም። አምላክን እንደጸነሰች አላወቁም። የአምላክ እናት እንደሆነች አላወቁም። ግን ሌጣውን ብናየው እንደ ሰብእና የጸነሰች ሴት እንዴት ማደሪያ ታጣለች? እኛ ለጸነሰች ሴት ተነስተን ወንበር እንሰጥ የለ ወይ? ቅድሚያ እንሰጥ የለ ወይ? ሊፍት እንሰጥ የለ ወይ? ቦታ እንሰጥ የለ ወይ? ያ ማህበረሰብ ግን እንዴት የጸነሰችውን ሴት ከሌሎች እንግዶች ለይቶ እንዴት አባረራት? እንዴት በረት አሳደራት? እንዴት አሳደዳት? በከብቶችና በአህዮች መካከል ወለደች እመቤታችን። ጃርት ማህበረሰብ አገር ሲያረጅ ምን ያፈራል ይባላል? ጃርት ያፈራል። ጃርት ምንድነው ያለው? እሾህ አለ። እሾህ አለ። ጃርት እሾሃማ ነው። እሾሁን ከወረወረባችሁ ይጎዳቸዋል፣ ያቆስላቸዋል። የሚያቆስል ማህበረሰብ፣ የስድብ ቃል ከአፉ የሚወጣ ማህበረሰብ፣ ገዳይ ማህበረሰብ፣ የማያመሰግን ማህበረሰብ፣ የሚተች ማህበረሰብ፣ እንደዛ አይነት ማህበረሰብ። ከዚያስ እመቤታችን ተሰዳ ወለደች። ከዚያስ ደግሞ ከወለደች በኋላ እንደገና ልጅ አቅፋ በአራስነቷ አሁንም ተሰደደች። አያችሁ የሚያሳድድ ማህበረሰብ። ያ ነው የዛሬው ታሪክ። የቁስቋም ታሪክ ያ ነው። ዘመኗ መራራ ነበር። ዘመኗ ምን ነበር አልኳችሁ? መራራ ዘመን አሳልፋ ለእኛ ግን ጣፋጭ ስም ሰጠችን። ክብርና ምስጋና ለአምላካችን ይሁን። አያችሁ ማርያም የሚለው ስም መራራ ዘመን ታለፈበት፣ መራራ ሞት ታለፈበት፣ መራራ ስደት ታለፈበት፣ መራራ ስቃይ፣ መራራ እንባ ፈሰሰበት። ይህ ስም እዚህ ነው። አዘክሪ ድንግል አንባ መሪረ ዘወዘ ማይትኪ ዲበገጸ ፍቅሮ ልኪ ድንግል ሆይ ከዓይንሽ በልጅሽ ፊት ላይ የፈሰሰውን መራራ የእንባ ጎርፍ አሳስቢ ብለን የምንለምናት ለዚያ ነው። መራራ ነው ዘመኗ። በዚህ ምክንያት ማርያም ተባለት። መራራ ዘመን አሳልፋ እኛ ግን ጣፋጭ ሕይወት እንድናገኝ እንዲህ የጣፈጠ ወንጌል እንድንሰማ አደረገችን። ክብርና ምስጋና ለአምላካችን ይሁን። መራራ
መራራ ዘመን ታልፎበታል ይሄ ሰው። በነገራችን ላይ የእመቤታችን ስም ብቻ አይደለም። ኢየሱስ ማለት ምን ማለት ነው? ብዙ ጊዜ ማለት ነው ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። መድኃኒትነቱ ለሱ ነው አይደለም። ለሱማ የሞተበት ስም ነው። መስቀል ተሸክሞ የተደፋበት ስም ነው። የቆሰለበት ስም ነው። የተገረፈበት 6666 ጊዜ የተገረፈበት ስም ኢየሱስ የሚለው ስም ሊሞት የመጣበት ሊሞት የተቀበለው ስም ነው። ለቁስል ለጦር የረከሱ የአይሁድን ምራቅ ለመቀበል በዓለት ላይ ለመፈትፈት ራቁቱን ለመሰቀል በመስቀል ላይ ለመካተት በአምስት ችንካር ለመቸንከር የተቀበለው ስም ነው ኢየሱስ የሚለው ስም። እኛ ግን ድነንበታል። እኛ ግን ሕይወት አግኝተንበታል። ማርያም የሚለው ስም ለእሷ መራራ ነው። ስለዚህ የእኛ ሊቃውንት ሲተረጉሙ ማር ማለት ጣፋጭ ነው የኛ፣ ያም ማለት ደግሞ በገነት የሚገኝ ዛፍ ነው፣ የሚጣፍጥ ዛፍ። በጣም ጣፋጭ ከመሆኑ የተነሳ ይሄ ያም የሚባለው ዛፍ ቅዱሳን ሲሞቱ ይህን ዛፍ ያሸታል። ያም የሚባለው ዛፍ መላእክት አምጥተው የገነትን ዛፍ ያም የሚባለውን ዛፍ በአፍንጫቸው ሲያሸቷቸው ከደስታቸው ብዛት የተነሳ ሽታውን እያሸተቱ ምስጥ ብለው ነፍሳቸው ከስጋቸው ልይት ትላለች። ይህን አባ ጽጌ ድንግል ይናገራል። ጽጌ ጸገነት ገሪ ላዕሌየ በመዓዛሁ ትትመሰጥ ነፍሴ ይላል። የገነትን ዛፍ በእኔ ላይ ያስቀምጭብኝ ነፍሴ በእሷ ከስጋዬ ትለይ ዘንድ ይላል። ለሁላችንም የክብር ሞት ያድለን፣ ለሁላችንም የንስሐ ሞት ያድለን። ቅዱሳን ይህን ዛፍ ያሸቱታል። የሚጣፍጥ ዛፍ ነው። ከገነት ያምን ከምድር ማርን አገናኝተው ማን ብለው ጠሯት? ማርያም ብለው ጠሯት። ክብርና ምስጋና ለአምላካችን ይሁን። የጣፈጠ ስም የድንግሊቱ ስም ማን ነበረ? ማርያም። ማር ማለት በዕብራይስጥ ቋንቋ መራራ ማለት ነው። ያም ማለት ዘመን ማለት ነው። ማርያም ማለት መራራ ዘመን ማለት ነው። ቅድስት አልኳችሁ። ከዛስ ድንግል፣ ከዛስ ወላዲተ አምላክ የመጨረሻ። እነዚህ መለያዎች ናቸው። ይኸውላችሁ አሁን እመቤታችንን ስትጠሯት እንደው ቅድስት ድንግል ማርያም ወላዲተ አምላክ እያላችሁ ሁልጊዜ እንድትጠሩ አይደለም። ከቻላችሁ እሰየው። ግን ቢያንስ ድንግል ማርያም ማለት አላችሁ ወይም ወላዲተ አምላክ ማለት ግን አለባችሁ። ማርያም ብላችሁ ብቻ አንጠልጥላችሁ አትጡ። ማርያም ካላችሁ ይሄ ማለት ያው እሷ አትሰማም፣ አታውቀውም፣ አይገባትም ማለት እየጠራ ነው ማለታችን አይደለም። ግን የክብር ስም ያስፈልግ። እኔ ነቃጥበብ እባላለሁ። ፕሮግራም መሪው ሲመሩ መጋቢ ሐዲስ ነቃጥበብ ብለው ነው የጠሩ። እኔ ይህንን ማዕረግ የምጠራበት ከሆነ የአምላክ እናት ወላዲተ አምላክ የሚለው ማዕረጓ ብቻ አይደለም። በነገራችን ላይ በዚህ ዓለም ላይ የማይተኩ ሁለት ነገሮች ብቻ ናቸው፣ አምላክነትና ወላዲተ አምላክነት። እስኪ በሉ አምላክነት፣ ወላዲተ አምላክነት። አሁን እናትነት ይተካል፣ መምህርነት ይተካል። እኔ ዛሬ አስተማርኩኝ፣ ነገ ሌላ መምህር ያስተምራል፣ የዛሬውን ሌላ መምህር ያስተምራል፣ ይቀጥላል። እናትነት ይተካል። እናንተ ወለዳችሁ፣ ከዛ ልጆቻችሁ ይወልዳሉ፣ ሌላ ሰው ይወልዳል፣ ይቀጥላል። አባትነት እንደዛው። እናንተ የተቀመጣችሁበት ወንበር ሌላ ሰው ነገ ይተካል፣ ይቀመጥበታል። ትተካለህ፣ ትተኪያለሽ። በፍጹም ግን ዓለም ላይ የማይተካ ነገር አምላክነትና ወላዲተ አምላክነት ብቻ ነው። በጣም የሚገርመው ወላዲተ አምላክነት ለምሳሌ አብ የጌታ የባህሪ አባቱ ነው። እናቱ ነው እንዴ? አባቱ ነው። እናቱ ነው እንዴ? መንፈስ ቅዱስ የጌታ የባህሪ ሕይወቱ ነው። እናቱ ነው እንዴ? አብም ወላዲተ አምላክ አይደለም? መንፈስ ቅዱስም ወላዲተ አምላክ አይደለም? በሴት አንቀጽ ልብ በሉ። ወላዲተ አምላክ ወላዲ አምላክ ማለትና ወላዲተ አምላክ ማለት ይለያል። አብ የሥጋ አባቱ ነው ለጌታ፣ የባህሪ አባቱ ነው ለጌታ። እመቤታችን ደግሞ እናቱ ነው ለጌታ። ስለዚህ ወላዲተ አምላክነት በየትኛውም ብታገላብጡ ወዴትም ብትወስዱ ወላዲተ አምላክ ተብላ የምትጠራው እመቤታችን ብቻ ናት፣ አይተካም። በዚህ ምክንያት እመቤታችን ቤዛ ተብላ ትጠራለች። ለምን? ምትክ የላትም። በዚህ ክብርና ምስጋና ለአምላካችን ይሁን። ምትክ የለም። በፈረሰው ቦታ ነው እመቤታችን የቆመችልን። ጨርሻለሁ። መሆን በማንችልበት ቦታ እናቶቻችን ወላዲተ አምላክ መሆን ትችላላችሁ። ክርስቶስን ጸንሳችሁ መውለድ ትችላላችሁ እድሉ ቢሰጣችሁ። ስንት አይነት ኃጢአት በአእምሯችን ይመላለሳል። ስንት አይነት ሐሳብ፣ ስንት አይነት ክፋት፣ ስንት አይነት ተንኮል፣ ስንት አይነት ጨለማ በአእምሯችን ይመላለሳል። እንኳን ወላዲተ አምላክ መሆን የአምላክ እናት መሆን ይቅርና ወላዲተ አምላክን የምንረዳበት አእምሮ አተን እየተቸገረ
በጣም የሚደንቀኝ አንድ ነገር አለ። እናንተ ክርስቶስ እንዲገባችሁ በእኔ በኩል ከፈለጋችሁ በእመቤታችን በኩል ክርስቶስ እንዲገባችሁ የማትፈልጉት ለምንድን ነው? አንድ ፕሮቴስታንት እምነት ተከታይ ፓስተሩ ክርስቶስን እንዲገልጥለት ፈልጎ በፓስተሩ በኩል ክርስቶስን ማወቅ ከፈለገ በእመቤታችን በኩል ማወቅ የማይፈልገው ክርስቶስን ለምንድን ነው? ለምንድን ነው? ባልነበረ ሰው በአካል ባልተገኘ ሰው ኑሮውን በሚኖር ሰው በሚሽቀረቀር ሰው ሱፍ በሚለብስ ከረባት በሚያስር ሰው የፈለገውን እየበላ የፈለገውን እየጠጣ የሚፈልገውን እያደረገ በሚኖር ሰው በኩል ክርስቶስ እንዲገባው ከፈለገ በእናቱ በኩል ክርስቶስ እንዲገባው የማይፈልገው ለምንድን ነው? ይህን አስተውላችሁ ታውቃላችሁ? በሌሎች ሰዎች ክርስቶስ እንዲገባን ከፈለግን እሱ እኮ መጥፎ አይደለም። እናንተ እኮ ተሰብስባችሁ ዛሬ እኔ ስለ ክርስቶስ እንድሰብክላችሁ ስለ ወንጌል እንድነግራችሁ ፈልጋችኋል። በእኔ በኩል ልትሰሙት የመጣችሁትን ክርስቶስን የወለደችውን እመቤታችንን የማትሰሟት ለምንድን ነው? ማይሰማት ለምንድን ነው? ፍጥረት አንዳች ነገር ከመምህሩ ፈልጎ ከመምህሩ አንደበት የሚፈስ የሆነ ነገር ፈልጎ ግቢ የሚያጥለቀልቅ ሜዳ የሚሞላ ሰው ከእመቤታችን ክርስቶስን ለመስማት የማይዘጋጀው ይሄ ትውልድ ለምንድን ነው? ከእናቱ ከወለደችው ከጸነሰችው ካሳደገችው የድንግልና ጡት ካጠባችው በክንዷ ካቀፈችው ረሃቡን ካስታገሰችለት ጠማኝ ሲላት የሚጠጣ ሰጥታ ለቅሶውን ጸጥ ካረገችለት ከዚህ መስማት የማይፈልገው ትውልዱ ለምንድን ነው? በነገረ ማርያም በኩል ነገረ ክርስቶስ ይሰበካል እምላችሁ ይሄ የድንግሊቱ ስም ማን ነበር? ማርያም ነበረ። ከዚያስ ወላዲት አምላክ ትባላለች። ወላዲት አምላክ የምትባል ግን ሌላ ሴት የለችም ከእመቤታችን ውጭ። እነ ቅድስት አርሴማ እነ ቅዱስ ክርስቶስ ሰምራ ሌላ ቅዱሳት አንስትን መዓት እልፍ አእላፍ ልንጠራ እንችላለን። መዓት ማርያም የሚባሉ ሴቶች ልትደረድር ትችላለን። ወላዲት አምላክ ግን አይደለም። እመቤታችን ብቻ የቆመችበት ስፍራ ይሄ ማንም የማይነቀንቀው ነው። እመቤታችን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። የእመቤታችን አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።